ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ኢንተርናሽናል ክፍያዎችን መክፈል የምንችልባቸው የተለያዩ ማስተር ካርዶችን ቪዛ ካርዶችን ለማውጣት ለረጅም ጊዜ ተቸግረናል። ለረጅም ጊዜ የተለያዩ መንገዶችን ቼክ አድርገናል። ብዙ ነገሮችን ሰርተናል ታውቃላችሁ። ይሄን በተመለከተ የተለያዩ ቪዲዮዎችን ሰርቻለሁ። ዓለም አቀፍ የሆኑ ኢንተርናሽናል የሆኑ የሀገር ውስጥም ቨርቹዋል ካርዶችን ልታገኙባቸው የምትችሉባቸውን አማራጮች በተለያየ ጊዜ ቪዲዮ ሰርቼላችኋለሁ። ነገር ግን እነዚህ አንደኛ በጣም ውድ ናቸው። ሁለተኛ ነገር ደግሞ ያው በተለያየ ጊዜ ይቋረጣሉ። የሆነ ነገር ሀፕን ቢያደርግ ሄዳችሁ መጠየቅ አትችሉም። ገንዘባቸው ይዘው ሊጠፉ ይችላሉ። ብዙ አይነት ችግሮች ነበሩ። ነገር ግን አሁን የኢትዮጵያ ብሔራዊ ባንክ ማንኛውም ኢትዮጵያ ውስጥ ያለ ባንክ የዶላር አካውንት ለከፈቱ ደንበኞቹ ኢንተርናሽናል ክፍያዎችን መክፈል የሚችሉበት ካርዶችን መስጠት ይችላሉ ብሎ ከፈቀደ በኋላ ለመጀመሪያ ጊዜ ትናንትና ዳሽን ባንክ በይፋ ለደንበኞቹ ካርዶቹን መስጠት ጀምሯል። እኔም የፈጠነ ቼክ አድርጌው ይሄንን የመሰለ ካርድ አውጥቻለሁ። 5 ደቂቃ እንኳን አልፈጀብኝም። ስለዚህ እናንተ የዳሽን ባንክ ደንበኞች ከሆናችሁ ይሄንን ካርድ እንዴት አድርጋችሁ ማውጣት እንደምትችሉ ሙሉ ፕሮሰሱን እነግራችኋለሁ። ከዛ በተጨማሪም ጥያቄ ሆኑባችኋል ብዬ የማስባቸውንም አንዳንድ ጉዳዮች በዚህ ቪዲዮ በቻልኩት መጠን በዝርዝር መረጃ ለመስጠት እሞክራለሁ። ስለዚህ ቪዲዮ ላይክ አድርጋችሁ ጀምሩ። አዳዲስ ቤተሰቦች ከሆናችሁ ደግሞ ሰብስክራይብ ብታደርጉ በጣም ደስ ይለኛል። ቅድም እንደነገርኳችሁ በይፋ ካርዱን እሰጣለሁ ብሎ ማስታወቂያ ያስነገረና አሁን እኔም ቼክ አድርጌው ካርዱን እየሰጠ ያለው ዳሽን ባንክ ነው። ምናልባት ሌሎች ባንኮች ካሉ እርግጠኛ አይደለሁም። ተከታትዬ ቼክ አድርጌ የሚሰጡ ከሆነ ቪዲዮዎችን ሰራላችኋለሁ። ስለዚህ አሁን የማሳያችሁ በዳሽን ባንክ አማካኝነት ነው። ይሄንን ነገር ለማውጣት ምንም አይነት ነገር አይጠበቅባችሁም። የዳሽን ደንበኛ ከሆናችሁና ሱፐር አፕሊኬሽኑ ይሄ ሱፐር አፑ ካላችሁ በቂ ነው። ሱፐር አፑን ከከፈታችሁ በኋላ እዚህ ጋር ማይ ካርድስ የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ከፊት ላይ ጌት ካርድስ ካርድ ማኔጅመንት እና ፎሬን ከረንሲ ሪኩዌስት የሚሉ አማራጮች አሉ። የመጀመሪያውን ጌት ካርድስ የሚለውን ክሊክ አድርጋችሁ ወደ ውስጥ ትገባላችሁ። ካርዱን ከጨረሳችሁ በኋላ ይሄንን ነው የሚመስለው። እዚህ ጋር እንደምታዩት ማስተር ካርድ ነው። ሲቪቪ ናምበር አለ፣ አካውንት ሆልደር ኔም አለ። እዚህ ጋር እንደምታዩት ስታንዳርድ የሆነ ካርድ ነው። ስማችሁን፣ ስልክ ቁጥራችሁን፣ ጾታችሁንና ያላችሁበትን አጠቃላይ መረጃ እዚህ ጋር ይነግራችኋል። ከዛ ምናልባት ያልተሟሉ አንዳንድ አስፈላጊ ነገሮች ካሉ እዚህ ጋር ሪኳየርድ ይላችኋል። እኔ አሁን ኢሜል ያልተሞላም ኢሜልን አስገባለሁ። ኢሜልን ካስገባው በኋላ ያው ኦቲፒ ልክልኛል። ኦቲፒን አስገብቼ ይሄንን ኮንፈርም የሚለውን ክሊክ ሳድርግ ቀጣይ ወደ ተርምስ ኤንድ ኮንዲሽኖች ያስገባኛል። በነገራችን ላይ እነዚህን ተርምስ ኤንድ ኮንዲሽኖች እያንዳንዱን ክሊክ ያደረጋችሁ ብታነቡት በጣም ብዙ መረጃ ታገኛላችሁ ብዬ አስባለሁ። የመጀመሪያው ይሄንን ካርድ ለማግኘት ኤሊጂብል መሆን የሚችሉት እድሜያቸው ከ18 ዓመት እና ከዛ በላይ መሆን አለበት። ሌላኛው ትራቨል ዶክመንቴሽን የሚል አለ። ቫሊድ የሆነ ፓስፖርት ኖሯችሁ ትራቨል ዶክመንቴሽን የሚጠየቁ ከሆነ ይሄንን ቫሊድ የሆነ ፓስፖርት ታሳያላችሁ ማለት ነው። ሶስተኛው ቫሊድ ኢሜል አድሬስ፣ ይሄ ቀላል ነው። ዳሽን ባንክ አካውንት ኖራችሁ ይገባል። ይሄ ኖርማል ነው። ሌላኛው ይሄንን የዳሽን ባንክ ማስተር ካርድ ለማውጣት አፕላይ ስታደርጉ ማድረግ ያለባችሁ መጀመሪያ የዳሽን ሱፐር አፕ አፕሊኬሽን ሊኖራችሁ ይገባል። ቅድም ነግሬያችኋለሁ። ሌላው እዚህ ጋር ማወቅ ያለባችሁ ተጨማሪ ነገር ደግሞ ቨርቹዋል ካርድ ብቻ ሳይሆን ፊዚካል ካርዱን ፊዚካሊ መቀበል ትችላላችሁ። ፊዚካል ካርዱን ለመቀበል ምን ነገሮች ማሟላት እንዳለባችሁ ያሉትን እዚህ ጋር ህግና ደንቦች እዚህ ጋር ተዘርዝረው ታገኛላችሁ። ይሄን ነገር ሁሉ አሟልታችሁ ፊዚካል ካርድ ፈልጋለሁ ብላችሁ ካመለከታችሁ ከ3 እስከ 5 የሥራ ቀናት ውስጥ ካርዱን ማግኘት ትችላላችሁ ይላል። እዚህ ጋር ደግሞ ስለ ክፍያው ልንገራችሁ። ይሄንን ቨርቹዋል ካርድ ስታወጡ 500 የኢትዮጵያ ብር መክፈል ይኖርባችኋል። ከዛ ሱፐር አፑ ላይ ይቆርጣል። በኋላ ሳወጣው አሳያችኋለሁ። ከዛ ካርዱን ካወጣችሁ በኋላ ደግሞ 0.03 USDT በየትራንዛክሽኑ ይቆርጣል። ሌላኛው በፊዚካል ካርዳችሁ አማካኝነት በኤቲኤም ገንዘብ ስታወጡ 0.5 USDT ፕላስ 0.9% ትራንዛክሽን ፊ ይቆርጥባችኋል። ካርድ ጠፍቶባችሁ ሪፕሌስመንት ከፈለጋችሁ 500 ብር ትከፍላላችሁ እያሉ ብዙ ዝርዝር ነገሮች አሉ። እናንተ ገብታችሁ እያንዳንዱን በዝርዝር አንብቡት። ይሄንን አንብባችሁ ከጨረሳችሁ በኋላ እዚህ ጋር አክሴፕት የሚለውን ክሊክ ታደርጉና ወደ ቀጣዩ ስቴፕ ታልፋላችሁ። ከዛ የሚቆርጥባችሁን ዝርዝር እዚህ ጋር ታያላችሁ። 600 ብር ነው አጠቃላይ ቆረጠብኝ እኔ። የሰርቪስ ፊው 500 ብር፣ የዲዛስተር ሪስክ ማኔጅመንት የአደጋ ዝግጁነት ምናምን የሚባለው 25 ብር ሲደመር ቫት 75 ብር አጠቃላይ 600 ብር ቆርጦብኛል። ከዛ ኮንፈርም ካላችሁት በኋላ ከአካውንታችሁ ይቀንስና ልክ እንደዚህ ካርዳችሁን አውቶማቲካሊ ጀነሬት አድርጎ ያወጣላችኋል። አሁን እዚህ ጋር ሾው ዲቴልስ የሚለውን ክሊክ አድርጌ ባሳያችሁ የካርድን አጠቃላይ ዲቴል እንደዚህ ማየት ትችላላችሁ። ልክ እንደማንኛውም ቨርቹዋል ካርድ ፍሪዝ ማድረግ ትችላላችሁ፣ ሪዩዝ ማድረግ ትችላላችሁ። ከዛ ደግሞ ትራንዛክሽናችሁን እዚህ ጋር ማየት ትችላላችሁ። ሌላኛው ይሄንን ካርድ ማኔጅመንት የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ሴት ስፒድ ሊሚት የሚላለ እሱን ክሊክ አድርጋችሁ ዴይሊ ሊሚት እና መንዝሊ ሊሚት የሚሉ ሁለት አማራጮች አሉ። እነሱን ኦን በማድረግ
በቀንና በወር ምን ያክል ስፔንድ ማድረግ እንደምትፈልጉ እዚህ ጋር ሴት ማድረግ ትችላላችሁ። እኔ ለምሳሌ ዴይሊ ሊሚት የሚለውን ሊሚት ማድረግ ከፈለኩ ይሄን ክሊክ ካደረኩ በኋላ ለምሳሌ $50 የሚለውን ከፈለኩ ሴት ሊሚት አደርገዋለሁ። ሰክሰስፉሊ በቀን ውስጥ 50 USDT ብቻ ስፔንድ እንዳደረግ እዚህ ጋር ሊሚት አደርገዋለሁ። መንዝሊ ሊሚት ከፈለኩም ይሄን ክሊክ ካደረኩ በኋላ ይሄንን ደግሞ 500 ነው ማድረግ የምፈልገው። ስለዚህ ይሄንን ኦኬ ካልኩት በኋላ በወር ውስጥ $500 ስፔንድ ካደረኩ ከዛ በኋላ ካርዱ ሎክ ያደርገዋል ማለት ነው። መጨረሻ ላይ ትራንዛክሽን ሂስትሪ ካላችሁ ይሄን ክሊክ አድርጋችሁ ትራንዛክሽን ሂስትሪያችሁን ማየት ትችላላችሁ። ዳሽን ባንክን በመጠቀም የቨርቹዋል ማስተር ካርድ ማውጣት የምትችሉበት ፕሮሰስ ይሄን ይመስላል። አሁን ይሄንን ካርድ አውጥታችኋል። ስለዚህ ይሄንን ካርድ አውጥታችሁ ለመጠቀም ግዴታ ምን ያስፈልጋችኋል? ከአካውንታችሁ ውስጥ ዶላር ያስፈልጋችኋል። ዶላር ለማስፈልግ ደግሞ መጀመሪያ አካውንት መክፈት አለባችሁ። ከአቢሲኒያ ባንክ ባገኘሁት መረጃ መሰረት ማንኛውም ሰው በማንኛውም ጊዜ የዶላር አካውንት መክፈት ይችላል። ያለምንም ቅድመ ሁኔታ የዶላር አካውንት ከፍቶ እዛ ጋር የሚያገኘውን ዶላር ዲፖዚት ማድረግ ይችላል። ነገር ግን ቅድም እንደነገርኳችሁ በአንድ ወር ጊዜ ውስጥ ቢያንስ $50 እና ከዛ በላይ እዚህ ዶላር አካውንት ላይ ዲፖዚት ማድረግ ይጠበቅበታል። ከዚህ ውጪ ማሟላት የሚጠበቅበት ሌላ የተለየ ቅድመ ሁኔታ የለም። የዶላር ሶርሱን ማሳወቅ አይጠበቅበትም። ከየት አመጣ ይሄን ያህል መጠን ነው ምናምን የሚባል ነገር እስካሁን እንደሌለ ነው ከባንኩ የሰማሁት መረጃ የሚያመለክተው። ነገር ግን ማንኛውም የባንኩ ደንበኛ ፎሬን ከረንሲ ሪኩዌስት ማድረግ ይችላል። ነገር ግን ይሄን ፎሬን ከረንሲ ሪኩዌስት ሲያደርግ ማሟላት ያለባቸው ቅድመ ሁኔታዎች አሉ። ምን ያክል ጊዜ የባንኩ ደንበኛ ነበረ፣ ምን ያክል ገንዘብ ያንቀሳቀሳል፣ ለምንድን ነው የሚያስፈልገው፣ ለትምህርት ነው፣ ለጉዞ ነው፣ አይነት ክፍያ ነው የሚያስፈልገው የሚሉትን ነገሮች ባንኩ አውቆ መፍቀድ አለበት። ይሄ ፎሬን ከረንሲ ሪኩዌስት ስታደርጉ የሚፈቀድላችሁ በብር የነበራችሁ አካውንት ባደረጋችሁት እንቅስቃሴ ነው እንጂ በዶላር አይደለም። ከባንኩ ጋር የነበራችሁ የደንበኝነት ሁኔታ ተጠንቶ በዛ ሌቭል መሰረት የሚፈቀድላችሁ የብር መጠን አለ። እንደምታውቁት ከዚህ በፊት ምናልባት የውጭ ጉዞ ከነበራችሁ ለውጭ ጉዞ የሚያስፈልጋችሁን ዶላርን ማግኘት በጣም ከባድ ነበረ። ደብዳቤ አጽፋችሁ ከዛ በኋላ ሄዳችሁ ተሰልፋችሁ የሚሰጣችሁ የዶላር መጠን ደግሞ የተወሰነ ነው። እጅግ በጣም ውስብስብ ፕሮሰስ ነበረው። አሁን ግን በዚህ አማካኝነት ሪኩዌስት አድርጋችሁ አስፈላጊ የሆኑ የጉዞ የትኬትና አንዳንድ መረጃዎችን ካሟላችሁና ባንኩ ላይ የነበራችሁ የደንበኝነት መረጃ ተጠንቶ ባንኩ የሚወሰንላችሁን የዶላር መጠን መቀበል ትችላላችሁ። ስለዚህ እዚህ ጋር የምታነቧቸው ዝርዝር ቅድመ ሁኔታዎች የሚገልጹት ስለዛ ነው። አንድ ሰው ሪኩዌስት ሲያደርግ ምን ነገሮች ማሟላት አለበት የሚሉትን የዳሽን ባንክን ለማወቅ እዚህ ጋር በደንብ በዝርዝር ማንበብ ትችላላችሁ። ለምሳሌ እኔ አቢሲኒያ ባንክ የዶላር አካውንት ከፍቻለሁ። ምክንያቱም ዩቲዩብን የምቀበለው በሱ ስለሆነ ቀጥታ ከዩቲዩብ የሚመጣልኝ ዶላር እዛ የአቢሲኒያ ባንክ የዶላር አካውንት ውስጥ ይገባል ማለት ነው። ስለዚህ እናንተ ምናልባት ዩቲዩበር ከሆናችሁ ወይም ደግሞ ውጭ ያለ ዘመድ ቤተሰብ የሚልክላችሁ ከሆነ ወይም ደግሞ በተለያየ መንገድ ዶላር ማግኘት የምትችሉ ከሆነ በጣም በቀላሉ ማንኛውንም ባንክ ሄዳችሁ ኖርማል አካውንት እንደምትከፍቱት የዶላር አካውንቱን ቁጭ ብላችሁ በ5 ደቂቃ ውስጥ ይከፍቱላችኋል። እዛ ዶላር አካውንት ላይ ያላችሁን ዶላር ነው በዚህ በካርዳችሁ አማካኝነት የምትጠቀሙት እንጂ ማንኛውም የብር አካውንት ከፍታችሁ ያንን የብር አካውንት ወደ ዶላር ቀይራችሁ እንደዛ ማድረግ አትችሉም። ቀጥታ የዶላር ሶርስ ሊኖራችሁ ይገባል። ያ ማለት የዶላር አካውንታችሁና የኖርማል የብር አካውንታችሁ አይገናኝም፣ ኢንዲፔንደንት ነው። እርግጠኛ ነኝ ይሄንን ካያችሁ በኋላ የብዙዎቻችሁ ጥያቄ ሊሆን የሚችለው ዶላር ከየት አገኛለሁ የሚለው ነው። እውነት ነው፣ ዶላር የምታገኙበት አማራጭ ከሌለ በብር የተቀመጠውን ገንዘባችሁ ወደ ዶላር መቀየር አትችሉም። ነገር ግን ይሄ አማራጭ መኖሩ በራሱ አንድ ትልቅ እርምጃ ነው። ሌላኛው የብዙዎቻችሁ ጥያቄ ሊሆን የሚችለው ነገር ደግሞ ይሄንን አካውንት በመጠቀም ከውጪ ገንዘብ ማስላክ እችላለሁ ወይ የሚለው ይመስለኛል። ከዚህ በፊት በኖርማል አካውንት እንደምትቀበሉት አዎ በዚህ አካውንትን መቀበል ትችላላችሁ። ነገር ግን ከዚህ በፊት ሲሆን የነበረው ዶላር ከሆነ የገባላችሁ ዶላሩ ተመንዝሮ ነበር የሚሰጣችሁ። በአሁን ሰዓት ግን ዶላሩን ማስመንዘር አይጠበቅባችሁም። እዛው የዶላር አካውንታችሁ ላይ እንዲቀመጥ ማድረግ ትችላላችሁ። ይሄ ነገር ለብዙ ነገር ይጠቅማችኋል። አንደኛ ዶላሩ ሲቀመጥ በብርና በዶላር መካከል ያለው ምንዛሬ እየቆየ የሚጨምር ስለሆነ ዛሬ ለምሳሌ በ130 ብር መንዝራችሁት ከወር ከሁለት ወር በኋላ 140 ቢገባ ያው እንደምታውቁት የሆነ ገንዘብ በዶላር እና በብር ሲቀመጥ ከጊዜ በኋላ የሚኖረው ቫልዩ የተለያየ ነው። የዶላር ዋጋ ከብር ዋጋ ስለሚሻል በዶላር ብታስቀምጡት የተሻለ ተጠቃሚ ትሆናላችሁ። ቀጣዩ ደግሞ ፎሬን ከረንሲ ሪኩዌስት የሚል አለ። እሱን ክሊክ አድርጋችሁ ስታዩ ይሄን ነገር ለማግኘት መጀመሪያ እዚህ ጋር አማውንታችሁን ትሞላላችሁ። እስከ ማክሲመም 10,000 ድረስ ትችላላችሁ። ቀጣዩ ፍላይት ዴት የሚል አለ። ይሄ ኦፕሽናል ነው። ምናልባት ፍላይት ካላችሁ እሱን ቀኑን ትሞላላችሁ። አይደንቲቲ ታይፓችሁ ፓስፖርት ነው የምታስገቡት ወይስ ደግሞ ሬዚደንሻል አይዲ። ፓስፖርታችሁ የተሰጠበት ቀንና ኤክስፓየር የሚያደርግበትን ቀን ተሞላላችሁ። የፍላይት ቲኬት ናምበር ካላችሁ እሱን ትሞሉና ሪኩዌስት ትሉታላችሁ። እንደዚህ አጠቃላይ መረጃችሁን ያመጣላችኋል። ከዛ ይሄንን ኮንፈርም ትሉታላችሁ። ከዛ እንደዚህ ሪኩዌስት ካደረጋችሁ በኋላ ዌይቲንግ ፎር ፎሬን ከረንሲ አፕሩቫል ይላል። የሚያቀርባችሁ ቅርንጫፍ ሄዳችሁ ፕሮሰስ ታደርጋላችሁ ማለት ነው። ከረንትሊ ያገኘሁት መረጃ ይሄን ይመስላል። ማንኛውም ጥያቄ አስተያየት ካላችሁ ወይ ግር ያላችሁ ነገር ካለ ኮሜንት ላይ ጻፉልኝና ተጨማሪ መረጃዎችን የማገኝ ከሆነ እመልስላችኋለሁ ወይም ደግሞ ቪዲዮ የሚበቃ ሙሉ መረጃ የማገኝ ከሆነ ሌላ ሁለተኛ ቪዲዮ እሰራላችኋለሁ። በተረፈ ይመቻችሁ። ፒስ